ይቅርብኝ ዙፋን ላይ መቀመጥ በክብር ይቅርብኝ ድሎቴን ምቾቴን ማባረር ልውደቅ ከእግሮቹ ስር ልቅረበው በእንባ በጾም በጸሎቴ ደጆቹን ላንኳኳ አዎ ወስኛለሁ በእርግጥ ምንም እንኳን ያለ ሕግ ቢሆን ፊቱ እገባለሁ ቢያኖር ያኖረኝ ብጠፋም ጠፋለሁ እንደ ክብርት ንግስ ገበታ ደርድሬ መመገብ ሳያምረኝ የዙፋኔን ድሎት ምቾት ሳያጓጓኝ የደንገጥሮቼ ሽርጉድ ሳይስበኝ 3 ቀን 3 ሌሊት እምባዬን አፈሰስኩ በፊቱ ገብቼ ሞገስን እንዳገኝ ንግስቲቷ አስጢን በክብር ተጠርታ አሻፈረኝ ብላ በናቀችው አዳራሽ ለመግባት ጓጉቼ ሕጉ ስለማይፈቅድ ይህንን በጭራሽ ፈልግ ያለውና የነገስታት ንጉስ እንዲበቀልልኝ ከሸክሜ ብዛት እኔ ሳልጠራ ያለ ሕግ ገባሁኝ የነገስታት ንጉስ ለዘላለም ንገስ ብዬ ፊቱ ቆምኩኝ በአይኑ ከብሬ ዘንጉን ዘረጋልኝ ያለ ሕግ ገብቼ ከቶ ፊት ያልነሳኝ ለካ ይገባዋል እንዲህ ሳልጠራ ሸክም እንዳመጣኝ ንጉሥ ሆይ ምነግርህ የማዋይ ጉዳይ በርግጣለኝና እለምንሃለሁ ወደ ግብዣዬና ግብዣዬ እኔው ነኝ በፊትህ ማቀርበው ሕያውና ቅዱስ መስዋዕት አድርጌ ራሴን እሰዋለሁ በእውነት በፊት ሞገስ ካገኘሁኝ ምንድነው መሻትሽ ብለ ከጠየከኝ እስከ አንተ መንግስት እኩሌታ ድረስ ይሰጥሻል ካልከኝ ክብር አለምንም ሕዝቤን በእንባዬ በመሻቴ ስጠኝ አንተ የፈጠርከው ያንተ እጅ ስራ እልቂት ታውጆበት አንተ የሞት ክለት ሞት ተደግሶለት ይሄው ይገደል ዘንድ ትእዛዝ ተላልፏል ሕዝብ ላይ ተነስቶ ጠላት ይህን ሰርቷል አላወቀም ሃማ አልገባውም ጠላት እንደ ያኔው አስጢን መስየዋለሁኝ እንዲያው ተራ ንግስት በልመናና በሞገሱ መንፈስ እኔ መቀባቴን ለእስራኤል በሙሉ የምማልድ እናት ሆኜ መነሳቴን አልገባውም ጠላት ለዚህ መጠራቴን አላወቀም ሃማ አልገባውም ጠላት ጦሩን አሰልፎ ቢያውጅ ጦርነት በነገስታት ንጉስ እግር ስር ወድቄ በፊቱ እምነት የርሱን ፈንጠዚያ ሩጫ እንደምገታ አላወቀም ጠላት አልገባውም ሃማ የሞቱን ደብዳቤ ማህተም ቢያትም ሕዝቤን